ሰላም እንደምናችሁ ዛሬ በአዲስ ቪዲዮ ተመልሰናል። ዛሬ የምናየው እንዴት ካፕከትን ተጠቅመን የተለያዩ ተምብኔሎችን፣ ባነሮችን፣ ሎጎዎችን ለዩቲዩብ ሊሆን ይችላል፣ ለተለያዩ ነገሮች ሊሆን ይችላል፣ ለቢዝነሳችን ሊሆን ይችላል እንዴት መጠቀም እንደምንችል ነው። ቀጥታ ወደ ቪዲዮ እንገባለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይላችሁ። ወደ ቪዲዮ መጀመሪያ canva.com ብለን ሰርች እናደርግና እንገባለን። ከዛ በኋላ ሎጊን ስናደርግ ይሄ ፔጅ ይመጣልና ከዛ በኋላ ቴምፕሌትስ የሚል እንመርጣለን ማለት ነው። ቴምፕሌቶችን የተሰሩን የምናገኝበት ነው። ስለዚህ ሎጎ ብለን ሰርች እናደርጋለን። ሎጎ ብለን ሰርች ስናደርግ የተለያዩ ሎጎዎችን ያመጣልኛል። የተለያየ የፈለኩትን መርጬ መጠቀም እችላለሁ ማለት ነው። እዚህ ጋር ግን የፕሮ አሉ። ይሄ ከፍለን በመጠቀምበት ሳለ የምናገኛቸው ናቸው ማለት ነው። ልንጠቀማቸው አሁን ኤዲት ሊደረጉ ይችላሉ በት ዳውንሎድ ስናደርገው ግን እሺ አይልም ወይ ለአንዳንዶቹ ደግሞ ምንድነው የሚያደርገው ቀጥታ ከጀርባው ሙሉ የካፕከትን ኢሜጅ ምናምን ያስገባል ማለት ነው። ሶ ይሄ እንደ ዋተርማርክ ነገር ያስገባል ማለት ነው። ስለዚህ አሁን ለምሳሌ ለተለያዩ ፎቶ ቤቶች ሊሆን ይችላል። አሁን ለምሳሌ ለፎቶ ቤት ከሆነ ይሄ አሁን ሎጎ ፎር ፎቶግራፈር ብለን ሰርች ስናደርግ ለተለያዩ ይሄው ይመጣልናል ማለት ነው። አሁን ለምሳሌ ይሄ ያምራል ብዬ ከመረጥኩለት ከዛ በኋላ ከስተማይዝ ዚስ ቴምፕሌት ምን ይመጣልናል ማለት ነው። ከስተማይዝ ዚስ ቴምፕሌት በምንልበት ሰዓት ላይ ይሄኛው አሁን የመረጥናውን ሎጎ ያመጣልናል ማለት ነው። ስለዚህ ኤዲተብል ይሆንልናል። ስሙን መቀየር እንችላለን። ኢሜጅ ባክግራውንድ መቀየር እንችላለን። ስሙን የፈለግነው ነገር አሁን ለምሳሌ ሰብስክራይብ ምናምን የፈለግነው ነገር መጨማመር እንችላለን ማለት ነው። ለምሳሌ አሁን ስቱዲዮ ሹድ ዊ ፎቶግራፊ አይደለም የሚለው አሁን ለምሳሌ እኔ ይሄን አማኑኤል ሰለሞን ፎቶግራፊ ብለው እችላለሁ ማለት ነው። አሁን ይሄን እንዲያምር ወደዚህ ማስጠጋት እችላለሁ። እዚህ ጋር ኤዲተብል ነው ፎቶግራፊ እዚህ ጋር አስጠጋለሁ። ይሄኛውን ኤዲት ማድረግ እችላለሁ፣ ማንሳት እችላለሁ። ከለሮቹ አሁን ለምሳሌ ይሄኛውን ከለሩን አሁን ለምሳሌ ይሄው ስቀይረው እዚህ ጋርም ተቀይሯል ማለት ነው። ይሄው እዚህ ጋር ይቀየራል ማለት ነው። እነዚህ ኤዲት ማድረግ እንችላለን እና ኋላ ኤሌመንትስ አለ፣ ኤሌመንትስ ፔጅ አለ ማለት ነው። ኤሌመንትስ ምንላቸው እዚህ ጋር የፈለግነው አለ ለምሳሌ ካሜራ አይከን ብለን ሰርች ብናደርግ ካሜራ አይከን ይመጣልናል ማለት ነው። ይሄው እዚህ ጋር የካሜራ አይከኖች ይመጡልናል ማለት ነው። ለዛ የፈለግነውን ሰርች አድርገን መርጠን ማስገባት እንችላለን ማለት ነው። አሁን እኔ ይሄው መረጥኩት አይደለ እዚህ ጋር ኤዲት ማድረግ እችላለሁ፣ እንዲ ዝቅ ማድረግ እችላለሁ፣ ከፍ ማድረግ እችላለሁ፣ የተለያዩ ነገሮችን ማድረግ እችላለሁ ማለት ነው። ሶ ስንጨርስ ምንድነው የምናደርገው እዚህ ጋር ሼር ምትላለች። ሼርን በመነካበት ሰዓት ላይ ምን የሚል ይመጣልናል ከታች ዳውንሎድ የሚላል። ዳውንሎድን ስንነካው ዳውንሎድ ያደርግልናል ማለት ነው። ከዛ በኋላ ለፈለግነው ቢዝነስ ለዩቲዩብ ሊሆን ይችላል ለተለያዩ ነገሮች መጠቀም እንችላለን ማለት ነው። ያውን ሎጎ እንዴት መጠቀም ኤዲት አድርገን እንዴት መጠቀም እንደምንችል የቀጣዩ ደግሞ ምንድነው የምናየው የቀጣዩ የምናየው እንትን ነው እንዴት ባነሮችን አሪፍ የሆኑ ፕሮፌሽናል የሆኑ ባነሮችን እንዴት መስራት እንደምንችለው አሁን ለምሳሌ ፕሮፌሽናል ባነር ብለን ሰርች ስናደርግ ፕሮፌሽናል የሆኑ ባነሮችን ያመጣልናል ማለት ነው። አሁን ለምሳሌ ይሄ ለእንትኖች አሪፍ ነው። ቴክ ላይ ለሚሰሩ ሰዎች ይሄ አሪፍ ነው ብዬ አስባለሁ። ምክንያቱም እዚህ ጋር ላፕቶፕ አለ፣ እዚህ ጋር ደግሞ ስክሪፕቶች አሉ፣ እዚህ ጋር ስማችን አለ፣ የተለያዩ እዚህ ጋርም አለ። ይሄውና ይሄው የተለያዩ አሉ። ቪዲዮን ከፈለግን አሁን ለምሳሌ ይሄ ከስተማይዝ ዚስ ቴምፕሌት ብንለው ቴምፕሌቱን ወደ ኤዲሽን ያመጣልናል ማለት ነው። አሁን የፈለግነውን እዚህ ጋር መምረጥ እንችላለን። ይሄው ይሄ አለ የተለያዩ ባነሮች ስለምናገኝ ኤዲት አድርገን መጠቀም እንችላለን ማለት ነው። አሁን ለምሳሌ ይሄን መጠቀም ከፈለኩኝ ምንድነው ማድረገው ቀጥታ ኤዲት ማድረግ እችላለሁ ማለት ነው። ባክግራውንድ ነው ይሄ ባክግራውንድ ኢሜጅ ነው። እዚህ ጋር ስሙን መቀየር እችላለሁ። አሁን ለምሳሌ ይሄን አማኑኤል ሰለሞን
ብዬ ጽፍና ይሄኛው በጣም እንዲህ ሲመጣብን ምንድነው የምናደርገው? ይሄኛው ወደ ጎን ስናደርገው ይጨምርልናል ማለት ነው። ወደ ጎን ያረግልናል ማለት ነው። ያውና እንደዚህ ያረግልናል ማለት ነው። እዚህ ጋር ሜልሚ ባይ እዚህ ጋር ዩዘር ኔም ኢሜይላችንን እናስገባለን። ኢሜይላችንን ማስገባት እንችላለን። እዚህ ጋር የፈለግነው ነገር አሁን ለምሳሌ እዚህ ጋር ሰብስክራይብ የሚል በተን አድ ማድረግ ከፈለኩኝ በተን ሳይሆን ኤሌመንት ሰብስክራይብ በተን የሚል ሰርች እናደርጋለን ኤሌመንትስ ውስጥ ማለት ነው። ለዛ ኤሌመንትስ ውስጥ ሰብስክራይብ የሚል በተን በምንፈልግበት ሰዓት ላይ ያው ነው ይሄ አለ። ይሄው እዚህ ጋር ሰብስክራይብድ የተለያዩ አሉ። እዚህ ጋር የፈለግነው መርጠን መጠቀም እንችላለን። አሁን ለምሳሌ ይሄ መጠቀም ከፈለኩኝ ይሄ ዝቅ አድርጌ ያው እዚህ ጋር ዝቅ አድርጌ በቃ ይሄ ነው ማለት ነው። እዚህ ጋር ሰብስክራይብ ማድረግ እችላለሁ። እንደዚህ አይነት ነገሮች አድርገን መጨረስ እንችላለን ማለት ነው። አሁን ለምሳሌ ይሄን ዳውንሎድ ማድረግ ከፈለኩ እዚህ ጋር ዳውንሎድ የሚለውን ነካዋለሁ። ከዛ እዚህ ጋር ያመጣልናል ማለት ነው። ሳይዙ የትኛው ሳይዝ ነው የፈለኩ የሚላል ሳይዙን እንመርጣለታለን። ሊሚት ፋይል ሳይዝ የሚባል ነገር አለ። እናም የተለያዩ ነገሮችን እዚህ ጋር ሳይዞችን ኤዲት ማድረግ እንችላለን። PNG ነው JPG ነው የፋይል አይነቱን ማየት እንችላለን ማለት ነው። አሁን ለምሳሌ እኔ ይሄኛው ብዙ ጊዜ የምጠቀመው ስለሆነ እዚህ ጋር የመጀመሪያ ዳውንሎድህን ጨርሳል የሚመጣልኛል። ይሄው እዚህ ጋር ዳውንሎድ አድርጌዋለሁ። ከዛ በኋላ በከፍታውን የቅድሙን ይሄኛውን የሰራውትን ያመጣልኛል ማለት ነው። ይሄውና አምጥቶልኛል። ይሄን ዳውንሎድ አሁን ይሄ ዳውንሎድ የተደረገ ነው እኔ ፋይል ላይ ያለ ነው። ስለዚህ ይሄኛውን ባነሮች ላይ የተለያዩ ነገሮች ላይ በመፈልግበት ሰዓት ላይ መጠቀም እንችላለን ማለት ነው። እናም ከዛ በኋላ አሁን ደግሞ ምናየው ፖስቸር ነው። ፖስቸር አሁን ለምሳሌ ሲቪ መስራት እንችላለን። በዚህ ለምሳሌ አሁን ሲቪ ፕሮፌሽናል ሲቪ ለተለያዩ ለቅጥር ሰዓት ላይ ስለራሳችን የምንገልጽበት ሲቪ ዶክመንት በመግለጽ በምንፈልግበት ሰዓት ላይ ያው እዚህ ጋር ማግኘት እንችላለን። አሁን ለምሳሌ ይሄ ያምራል ብዬ አስባለሁ። ከዛ በኋላ ከስተማይዝ ዚስ ቴምፕሌት የሚለውን እነካለው። ከዛ በኋላ ቀጥታ ያመጣልኛል። ኤዲት ማድረግ ነው ማለት ነው። ስሜን የኔ ፕሮፌሽናል ለምሳሌ እዚህ ጋር አሁን ይሄ እዚህ ጋር የኔ አማኑኤል ሰለሞን ነው። ለዛ አማኑኤል እለዋለሁ። አማኑኤል እለዋለሁ። ይሄኛው ደግሞ የአባቴን ስም ጽፋለሁ ማለት ነው። ከዛ በኋላ ምንድነው ማድረገው እዚህ ጋር ስሬን አሁን ለምሳሌ ሶፍትዌር ኢንጂነር ነኝ እኔ። ሶፍትዌር ኢንጂነር የሚለውን ነካለው። ከዛ ኮንታክት ላይ አሁን ለምሳሌ ጨመር እናድርገውና እዚህ ጋር ምን ይላል? ስልክ ቁጥር ይላል። ስለዛም ይሄኛው ስልክ ቁጥራችን ሁሉም ኤክስፒሪየንሳችንን ስለራሳችን መግለጽ እንችላለን ማለት ነው። ከዛ በኋላ እዚህ ጋር የራሳችንን ኢንፎርሜሽን እናስገባና ፎቶአችንንም የራሳችንን አስገብተን ፎቶ እንዴት ነው ማስገባት የምንችለው የሚለው ጥያቄ ካመጣችሁ አፕሎድስ ሚል አለ እዚህ ጋር። ለዛ በኋላ አፕሎድ ፋይል የሚል መርጠን አሁን ለምሳሌ አፕሎድ ፋይልስ የሚለውን ብነካ ያመጣልኛል ማለት ነው። አሁን ለምሳሌ የኔን ኢሜጅ እመርጥለታለሁ። የኔን ኢሜጅ እመርጥለትና ከዛ በኋላ አፕሎድ እያደረገ ነው። መረጠልኝ አይደለ? አስገባዋለሁ። ከዛ በኋላ ይሄኛውን ቀጥታ መደለት ነው። ከዛ በኋላ ይሄኛው ፍሬም ስላለው አስገባዋለሁ። አለቀ ማለት ነው። ኢሜጅን አስገባው ማለት ነው። ስለዛ ይሄ ሁሉ ኤዲት አድርገን የራሳችንን ሲቪ ማዘጋጀት እንችላለን። ለተለያዩ ድርጅቶች ልንመዘገብበት እንችላለን። ለተለያዩ ነገሮች ልንጠቀምበት እንችላለን ማለት ነው። ለዛ ካፕከቶችን በተለያዩ ነገሮች ለራሳችን ጥቅም መጠቀም እንችላለን ማለት ነው። እናም የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንዳይለያችሁ። አመሰግናለሁ።